ነፋድ ያዙልን ያርሰናል ደጋፊዎችን በጣም እናመሰግናለን እናቴ። አረ አንቺ ፍራር ለማውራት ከዛ ረሳምጭኛ እናት ብስኩት አካፊ። አረ አንድ ፍሬ ናት ያለችኝ። እሺ እሷን አካፊ። እሺ አንቺ በጣም መልካም ሰው ነሽ። ልፈትንሽ ነበር። የምትፈልጊው ነገር ሁሉ ሰጥሻለሁ። ምንድነው የምትፈልጊው? ባል ነው ፈልገው ባል ስጠኝ። እንዴ ግማሽ ሰው እና ግማሽ አይደል የሰጠሽኝ? ባንታ ኮይ ኮራ ወጣው ተለቁን ተራራ ሁሉን በጉልበት እሺ ቢያንስ ቀስበል ዲስክ እንዳይንሸራተት እንደዚህ ስትውረገረግ ብራዘር መቼም ሲስተር ብዬ በፈለከው ስም አልጠራ። አረ እነ ጎስት አረ እንደው እንደዚህ ዲ ማክሳችሁማ ይላጥ ጀለስ ቲክ መምሰሉ እኮ አይደለም ነገረኛ ቲክ ነው የሚመስለው። እና ደግሞ ፀጉር ኖሮት ቢል ደስ ይለው ነበር። ሚዝ ይዞት ነው። አረ በስመ አብ አለ ዝም ማለት ማይቻልበት ሀገር እናቴ ክፉ ደጋና ያነጋግሩና ሎሚ ማይወረጉረው ጭራ ቀረሽ ተብረ ገደገኩ። አንቺ ምን አባሽ ነው እንደዚህ አጣድፍሽ ጠራሽ? ምን ነገር ልነግር ነው በይ እኮ ንገሪኝ። አረ አንቺ ፍራር ለማውራት ከዛ ረሳምጭኛለሽ? ባከና አይደለም እና ምንድነው? አርግዣለሁ። አርግዣለሁ? የምንሽ ነው? ተሰላለ እናሳድጓል የምርህን ነው እንዴ? ይኸውልሽ አያቴ ምን ስትል ሰምቻታለሁ። እናቴ ራሱ ብላኛለች። ልጅ ሲሳይ ነው ሲመጣ የራሱን ርዝቅ ነው ይዞ የሚመጣው በድሎ ያድጋል አይነት ነገር አለ። ስለዚህ እኛም በሲሳይ ነው ያደግነው እና እሱም ያድጋል። ግን እኮ ማለት ነው ምንም ግን እኮ የለም በሲሳይ ያድጋል። እንዳያሳስብሽ ወይ ሁሉ ነገር ማሸነፍ የምችል ይመስለኝ ነበር። አንተ ምን ሆነህ ነው? ሲሳይ ኧረ እኔ እናት ሲሳይ የሰው ስም ነው መሰለኝ። እኔ የምልሽ ልጁ ተወልዶ ከማደግ ውጪ ሌላ አማራጭ የለም ማለት ውስጥ እንዲያድግና ነው ማድረግ። በቃ እኔን ካገባችኝ መሬት አይነካትም። አቀማጥልኝ ነው የሚይዛት። የምትፈልገው ምግብ በየአይነቱ እየሰራሁ እያበላዋት፣ ልብሷን እያጠብኩ እየተኮስኩ፣ እንዲሁም ማታ ከስራ ስትመጣ እግሯን አጥቤ እያስተኛሁ እንደ እንቁላል ተንከባክቤ ነው የማኖራት። ሃይ እንዴት ናችሁ? ዛሬ ማሳያችሁ ለዚህ ክረምት የሚሆን ለብርድ የሚሆን በጣም አሪፍ የሆነ ኮዚ ቫይብ ያለው ሽቶ ነው። በጣም የሚያምር አገባበቅ ከዳሌ ብላ ገባች፣ አሳየችን። ንስ ጉዳይ ምናምን ጉዳይ ሲቀረው ተወት አረገችው። በቃ ከዚህ በላይ ማየት ምን ያደርግላችኋል? ዋናው ሽቶ ነው። ሽቶን ግዙ አለችን። በቃ ግዟት እንጂ ነው ማስታወቂያ። በቃ ሌሎችም ከሷ ተማሩ። በቃ ተማሩ። ከዳሌ ነው የሚጀመረው። አህዮች 20 ዓመት ብቻ እንደሚኖሩ ካወቅኩ በኋላ የነዚህ ህይወት በጣም እያሳሰበኝ ነው። እናንተንስ የማን ህይወት እያሳሰባችሁ ይገኛል? ካሮት የሚጠቅመው ለአይን ጥራት ብቻ ነው ያለው ማን ነው? ባለፈው መች ነው የምንጋባው ስል ምን አልከኝ? ያው ግድቡ ሲሞላ አልኩሽ። ይሁን ብዬ ጠበቅኩኝ። ግድቡ ሞላ። እሺ ከዛስ? ከዛማ ኃይል ሲያመነጭ አልኩሽ። ይኸው አመነጨ። በጣም ነው እንዲያመነጨው። በጣም ቀልደኛ ነህ። በቃ እሺ አገባሻለሁ። እውነትህን ነው። ያንቺን ጊዜ መብላት የለብኝም። ትክክል። አሁን አሰብኩበትና አገባሻለሁ። አዎ እሺ እውነት። እሺ መቼ? አዎ ልክ አርሰናል ዋንጫ ሲበላ መቼም ሰው አትሆንም። እሺ አንተ ደርቼ ይብላ። ይሁና
ከህይወትና ከስልክ ህይወት የትኛው ነው? እየኖርኩበት ያለው ህይወት ነው ወይስ ሌላ የሚመጣ ህይወት አለ? አንድ አይደለም፣ ከሁለቱ አንዱ ምረጥ። የሰው ደም ማየት ካልደበረ ግደለኝ እባክህ። እስጢፎ ከፈጣሪ በታች አንተ ነህና ያለኸው። እባክህ አይፎን ስልኬን ተሰርቄያለሁ፣ እባክህን ስልክ ተካል። ከፈጣሪ ታገኛለህ። እባክህ ይሄን ቪዲዮ ካየው ሳትንቀኝ እንዳታልፍኝ። እባክህ ከፈጣሪ ታገኛለህ። እናንተም ይሄን ቪዲዮ ለእስጢፋኖስ ሜንሽን አድርጉልኝ እባካችሁ። ይሄን ቪዲዮ ኮፒ ሊንክ በማድረግ ተባበሩ። እኔ እዚህ ጋር ግራ ስለገባኝ ነው። ማርያምን እባካችሁ ይሄን ቪዲዮ ኮፒ ሊንክ በማድረግ ተባበሩ። ለእስጢፎ ባርሱ እባክህን። እስጢፎ እባክህን እንዳትንቀኝ። እስጢፎ እባክህን። ሰላም ነሽ? ሰላም እንዴት ነሽ? ሰላም ወንዴ ነሽ? በጣም መታወቅ ይችላል። አንቺ ኦኬ ማለት በቃ እና ፈራም ድጋሚ ጠይቀኝ። ለምን ነው የምጠይቅሽ? ድጋሚ ይጠየቃል እኮ እንዴ? ለምን ነው የምጠይቀው? ድጋሚ እኔ ተግደረደርኩ ነበር። ኦኬ እየተግደረደርሽ ነው? አዎ ድጋሚ ጠይቀኝ። ድጋሚ ጠይቅሽ? አዎ እሺ መታወቅ ይችላል። አንቺ ወይ ፍሬ እንዳለኝ ያምሻል እንዳንቺ ግባላት። እቺ ግንድግር ምን አባቷ ታመጣለች? ሩል ነምበሯን ይወደኛል ብለሽ እዛም እዚህ ስትንቦጣረሪ አውላላ ሜዳ ላይ ቆመሽ እንዳትቀሪ። ይብላኝ እንጂ ላንቺ መሄጃ ለሌለው እኔስ እያማረጥኩ ሹገር እበላለሁ። ምን ትበላለህ? አባዬ እንደምታስበው አይደለም። ማሰቢያ ይበጠስ አንተ ውሻ። ሻንጣን ሰብስበህ ውጣልኝ ከቤቴ። ኧረ አባዬ በእናትህ ውጣልኝ። እኔ ንግግር አልፈልግም። ካልሲ እዛ ደርቆ ስጋ መከትከቻውና ለአንተኛ ላይ ትግማማለህ እንዴ? ይሄ ልጅ ቆይ እንዴት ነው የጠገበው? እማበላው እኔ ለምግብ አይከፍል እማለብሰው እኔ። ኧረ አባዬ አንዴ መጨረሻ እድል ስጠኝ። ምንም እድል የለም። እድልን ሄደህ ሎተሪ ላይ ትሞክራለህ እንዴ? አሁን አንድ ቀን አዳር አልጋ ቤት ልክፈል ቢል ስንት ነው የልጅ የሚያወጣው? እስቲ ንገሩኝ። አልጋ ቤቶች ላይማ አሁን አስቸጋሪ እኮ ነው። በዛ ላይ መታወቂያ ይጠይቃሉ እኮ። እንዴ አንተን አንድ የምፈልገው የት ሄደ ነው? በአከ ማሳጅ ቤት ነበርኩ። ሰውነቴን በጣም ከብዶኝ ነበር። አሁን እንዴት እንደቀለለኝ ልነግርህ አልችልም። አንተ ግን ማሳጅ ቤት መሄድ በጣም እያበዛ ነው። በየቀኑ ነው እንዴ ሰውነትን የምትታሸው? ያሻሉ እንዴ? ያው እንደነገርኩ ዶክተር ህመሙ የጀመረኝ 4 ቀን ሆኖታል። በጣም ሲያመኝ ጊዜ ነው አንተ ጋር የመጣሁት። ኦኬ በጣም ጥሩ። ስለዚህ ምርመራውን መጀመር እንችላለን ማለት ነው። እሺ ሁለቱንም ጡቶችሽን መንካት እችላለሁ? እግሬን እኮ ነው ያመመኝ። አንዱንም